ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁም ይሁን። የተወደዳችሁ የማህበረ አኀው የክርስቶስ ቤተክርስቲያን አባላት እንዲሁም በእግዚአብሔር መንግስት አእምሮ በጌታ በመድኃኒታችን በኢየሱስ ክርስቶስ ቤዛነትና መዳንን አግኝታችሁ ወንድም እህቶች የምትሆኑን ሁላችሁም በዚሁ አጋጣሚም ይሄንን ዝግጅታችንን በመከታተል ላይ የምትገኙ ሁላችሁም እንኳን ወደ በዓለ ጰራቅሊጦስ በሰላም አደረሳችሁ ለማለት እንወዳለን። በዓለ ጰራቅሊጦስ ማለት መጽሐፍ ቅዱሳችን ውስጥ እንደምናገኘው ጌታ ኢየሱስ ክርስቶስ ለሐዋርያት ወይም ለደቀ መዛሙርቱ በገባው ተስፋ ቃል መሰረት ከእርገቱ 10 ቀን በኋላ ከትንሣኤው ደግሞ 50ኛው ቀን በኋላ ወደ ሐዋርያት ወይም ወደ መጀመሪያዊቱ ቤተክርስቲያን ወደ ጌታ ደቀ መዛሙርት የወረደበትን ቀን ለማሰብ ነው። ቤተክርስቲያናችን ማህበረ አኀው የክርስቶስ ቤተክርስቲያን ይሄንን ቀን በልዩነት በየዓመቱ ማሰብ አማኞች በመንፈስ ቅዱስ ሕይወታቸው የታደሰ ደግሞም ለእግዚአብሔር ሥራና አገልግሎት የተነሳሱ እንዲሆኑ ደግሞ መንፈስ ቅዱስ ኢየሱስን ለማክበር እንደመጣ ሁሉ ወንጌልን የምስራቹን ወንጌል በመናገር የጠፉትን በመፈለግ ደግሞም የእግዚአብሔር የማዳኑን ቃል ለዓለም በማወጅ የዚህ ቤተክርስቲያን አባላት ሁሉም በዚህ ሥራ እንዲተጉና እንዲበረቱ ከሁሉም ጊዜ ይልቅ አበርትተን የምንሰራበት ወቅት ነው። እንግዲህ በዛሬው ዓመት ደግሞ እንዲሁ ጌታ በረዳን ልክ እየተንቀሳቀስን እንገኛለን። ይሄ ዛሬ ከወንድሞቼ ጋር የምናደርገው ቆይታም የዛው አንዱ አካል ነው። ሁላችሁም ጌታ መንፈስ ቅዱስ ረድቷችሁ ይህንን ፕሮግራም የምትከታተሉ ሁላችሁም አብራችሁን የእግዚአብሔርን ሐሳብ እንድታደምጡ በጌታ ፍቅር እንጋብዛችኋለን። ዛሬ ከወንድሞቼ ጋር የምንካፈለው በዚህኛው ክፍለ ጊዜያችን ላይ የኢየሱስን ተልእኮ በሚል ርዕስ የእግዚአብሔር የዘላለም ሐሳብ የአብ ልብ ደግሞም ኢየሱስ ከሰማያት ይዞት የመጣውን አጀንዳ በእግዚአብሔር ፊት ደግሞ በፍጹም መታዘዝ የፈጸመውን ሐሳብ እና የመጀመሪያዊቱ ቤተክርስቲያን የመጀመሪያዎቹ የክርስቶስ ተከታዮች የነበራቸው ባህሪያትና በምድር ላይ በነበራቸው ሕይወት ውስጥ የነበራቸውን አገልግሎትና ሕይወት የምንቃኝበት ደግሞም ስለ ወንጌል ስለ የምስራቹ ቃል የምናወራበት ጊዜ ነው የሚሆነው። እግዚአብሔር መንፈስ ቅዱስ በመካከላችን አለ፣ ደግሞም ይረዳናል። እናንተንም በውይይታችን በሐሳባችን በመናነሳው የእግዚአብሔር ቃል ሁሉ እንደምትጠቀሙ እምነታችን ሙሉ ነው። እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ በጌታ ፍቅር እንጋብዛችኋለን። እንኳን ደህና መጣችሁ። ክብር ለእግዚአብሔር ይሁን። አስቀድሜ እንደተናገርኩት ለተመልካቾቻችን ዛሬ እንግዲህ የጰራቅሊጦስን በዓለ ጰራቅሊጦስን የመንፈስ ቅዱስን ለቤተ ክርስቲያን መሰጠት ምክንያት በማድረግ ቀኑን በማሰብ የኢየሱስ ተልእኮ በሚል ርዕሰ ጉዳይ የሚኖረን የውይይት ቆይታ ነው። ደግሞም በዚህ እንድንካፈል እግዚአብሔር ስለረዳን ስሙ ብሩክ ይሁን። እንግዲህ የኢየሱስን ተልእኮ ወይም ዛሬ የመረጥነውን ይህንን ርዕስ ለማየት ስንነሳ በእግዚአብሔር የዘላለም ሐሳብ ብንጀምር መልካም ነው ብዬ አስባለሁ። የእግዚአብሔር የዘላለም ሐሳብ ወይም የእግዚአብሔር የዘላለም አጀንዳ የሚነሳው ከእግዚአብሔር ልብ ነው። ነገር ሁሉ የሚመነጨው ከልብ ነው፣ ከሐሳብ ነውና ፍጥረት ካለመኖር ወደ መኖር የመጣው የፍጥረት ሁሉ ምንጭ የፍጥረት ሁሉ አባት ከሆነው ከእግዚአብሔር ነው እና ዛሬ ስለምናወራው ለተመልካቾቻችን ስለምናስተላልፈው ደግሞ ለኛ ስለሆነልን ለትውልዱ ለሰው ልጅ በሙሉ እግዚአብሔር ስላደረገው ነገር የምናወራው ሁሉ የሚመነጨው ከአብ ልብ ነው፣ ከእግዚአብሔር ልብ ነው እና በእግዚአብሔር ልብ ያለው ነገር ምንድነው? በእግዚአብሔር የዘላለም ሐሳብና አጀንዳ ውስጥ ያለው ነገር ምንድነው? እግዚአብሔር ትልቁ ጉዳይ ነው የሚለው ጉዳይ ምንድነው በሚል ርዕስ ውይይታችንን ብንጀምር መልካም ነው ብዬ አስባለሁ።
እስኪ በዚህ ያላችሁን ሐሳብ ጌታ መንፈስ ቅዱስ እንደረዳችሁ እያነሳን እንጫወታለን ማለት ነው። ከዛ በፊት መነሻ እንዲሆነን አንድ የመጽሐፍ ቅዱስ ክፍል አነባለሁ። በሉቃስ ወንጌል ምዕራፍ 15 ከቁጥር 1 እስከ 10 ያለውን ላንብበና እሱ ይሄኛውን ላነሳነው ርዕስ መግቢያ ሐሳብ ሊሆነን ይችላል። ቃሉ እንዲህ ይላል። ቀራጮችና ኃጢአተኞችም ሁሉ ሊሰሙት ወደ እርሱ ይቀርቡ ነበር። ፈሪሳውያንና ጸሐፎችም ይህስ ኃጢአተኞችን ይቀበላል ከእነርሱም ጋር ይበላል ብለው እርስ በእርሳቸው አንጎራጎሩ። ይህንንም ምሳሌ ነገራቸው እንዲህ ሲል 100 በግ ያለው ከእነርሱም አንዱ ቢጠፋ 99ኙን በበረሃ ትቶ የጠፋውን እስኪያገኘው ድረስ ሊፈልገው የማይሄድ ከእናንተ ማን ነው? ባገኘውም ጊዜ ደስ ብሎት በጫንቃው ይሸከመዋል። ወደ ቤትም በመጣ ጊዜ ወዳጆቹንና ጎረቤቶቹን በአንድነት ጠርቶ የጠፋውን በጌን አግኝቼዋለሁ፣ ከእኔ ጋር ደስ ይበላችሁ ይላቸዋል። እላችኋለሁ እንዲሁ ንስሐ ከማያስፈልጋቸው ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል። ወይም 10 ድሪም ያላት 1 ድሪም ቢጠፋባት መብራት አብርታ ቤቷንም ጠርጋ እስክታገኘው ድረስ አጥብቃ የማትፈልገው ሴት ማን ናት? ባገኘችውም ጊዜ ወዳጆቿን እና ጎረቤቶቿን በአንድነት ጠርታ የጠፋውን ድሪሜን አግኝቼዋለሁና ከእኔ ጋር ደስ ይበላችሁ ትላቸዋለች። እላችኋለሁ እንዲሁ ንስሐ በሚገባ በአንድ ኃጢአተኛ በእግዚአብሔር መላእክት ፊት ደስታ ይሆናል። ስለ ቃሉ ለቃሉ ባለቤት ለእግዚአብሔር ለአምላካችን ክብርና ምስጋና ይሁን። ይሄ ክፍል እንግዲህ ጌታችን ኢየሱስ ክርስቶስ ውሎው ደግሞ አብዛኛውን ጊዜውን የሚያሳልፈው የነበር ከኃጢአተኞች ቀራጮች ተብለው በሰው ፊት ከተናቁ ነው። ይሄ በአይሁድ ዘንድ ጥያቄ አስነስቶበታል። ኃጢአተኞችና ቀራጮች የተባሉ በሰው የተናቁት ግን ጌታን ሊሰሙት ይወዱ ነበር ነው የሚለን መጽሐፉ። የፈሪሳውያንን ማንጎራጎር ተከትሎ ግን ጌታ እነዚህን ምሳሌዎችን ተናግሯል። ሶስተኛ ምሳሌም ስለ ጠፋው ልጅ አውርቷል። ይሄ በጥቂቱ ቅድም ላነሳነው ጥያቄ የእግዚአብሔር ልብ የት እንዳለ ሊያሳየን ይችላል ብዬ አስባለሁ። እግዚአብሔር የተባረከ ይሁን። አሜን። እግዚአብሔር በሰው ሕይወት በፍጥረት አፈጣጠር ውስጥ ያላስገኘ ሁሉን ያስገኘ ባለቤት ነው። አሜን። እና ሁሉ የእርሱ ስለሆነ የእርሱ የሆነውን ፈጥሮ ከዚህ ዓለም አይደለም የወጣው። በፈጠራት ዓለም ውስጥ በሰራው የሰው ሕይወት ውስጥ ብዙ ስራ ሰርቷል። እንግዲህ እግዚአብሔር የትልቁ አጀንዳው ምንድነው ከተባለ መጽሐፍ ቅዱስን ስናነብ የምናገኛቸው ጉዳዮች ናቸው የሱ አጀንዳ። እንግዲህ የእግዚአብሔር ቃል የህይወት መዝገብ ነው። በውስጡ የህይወት ቃል አለው። ከዛም ባሻገር ደግሞ ለትምህርት፣ ለተግሳጽ፣ ልብንም ለማቅናት የሚጠቅም ምክር አለው እና ዋናው ዓላማው እንደው እግዚአብሔር ስለ ሰው ልጆች ስለ ሰው ሁኔታ ምን አይነት ልብ ነው ያለው፣ ምን አይነት ዝንባሌ ነው ያለው፣ ምን አይነት ነው የእግዚአብሔር ሐሳቡ ምንድነው ስንል በቃ ከኦሪት ዘፍጥረት ምዕራፍ 1 ላይ አርፎ ሰውን ማሳረፍ ነበር የእግዚአብሔር ዓላማ። እግዚአብሔር ፍጥረትን ሁሉ ከፈጠረ በኋላ የመጨረሻ ፍጥረት የሆነው የሰው ልጅ ከተፈጠረ በኋላ መኖር ሲጀምር አንድ ብሎ የጀመረው ከእረፍት ነው። ምክንያቱም እግዚአብሔር በሰባተኛው ቀን አረፈ ይላል። ተፈጠረና የሰው ልጅ ቀጥሎ የገባበት ቀን የእረፍት ቀን ነው። እግዚአብሔር በእረፍት ሰዎችን የማኖር ዓላማ ነበር እና አረፈ። ይሄ ያረፈው እግዚአብሔር ግን የሰው ልጅ የማያርፈው የሰው ልጅ ኃጢአትን ሲሰራ ግን ጌታ ኢየሱስ እንደተናገረው አባቴ ይሰራል እኔም ደግሞ እሰራለሁ ብሎ እንደተናገረ ዳግም ለስራ ማለት ነው። ዳግም ሰውን ለመፈለግ ዳግም ሰውን ለማዳን እንደተነሳ እናያለን። እንግዲህ እግዚአብሔር በአጠቃላይ እይታው ምንድነው ከተባለ ሰው ኃጢአተኛ ከሆነ ከተበላሸ በኋላ በሞት ቀንበር ከተያዘ በኋላ በፍርሃት እና በራቁትነት ከተቀመጠ ጊዜ ጀምሮ ያሰማው ያ ድምጽ ነው እስከዛሬ ድረስ የሚከተለው። እንግዲህ አሁን ትልቁን ርዕስ አድርገን ያነሳነው የኢየሱስ ተልእኮ፣ የመሲሁ ተልእኮ፣ የክርስቶስ ተልእኮ ምንድነው ከተባለ እግዚአብሔር ሰው በወደቀ ጊዜ ያሰማውን የመጀመሪያውን ተልእኮ ፍጻሜ ማብቃት ነው። ምን የሚል ተልእኮ ነበረ? የሰው ልጅ ከወደቀ ከተሸሸገ በኋላ እግዚአብሔር እንዲህ የሚል ድምጽ አምጥቶ ነበር፣ አዳም ወዴት ነህ?
ይሄ የእግዚአብሔር የፍለጋ ድምፅ ነው። ያቺ ቀን የተናገራት ንግግር፣ ያቺ ቀን ያወጣት ቃል ቀጥላ በኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ ደግሞ የእባቢቱን ዘር የሚቀጠቅጥ ራስ የሚቀጠቅጥ የሴቲቱ ዘር የሆነ እንደሚመጣ የተናገረውን ተስፋ እውን ለማድረግ የሄደበት መንገድ ነው። ይሄ የእግዚአብሔር አጀንዳ ነው። የክርስቶስ ተልእኮ እግዚአብሔር በዘላለም መንግስትና በዘላለም ሐሳብ ውስጥ ለሰዎች ሁሉ የሚበቃ ሆኖ የተሰራ ስራ ነው። ቀድሞውኑ እቺ ምድር እግዚአብሔር ለሁሉ የምትበቃ አድርጎ የሰራት ነች። የእግዚአብሔር ትልቁ ዓላማው ስራ ምንድን ነው ከተባለ ሰዎችን ወደዚህ ዘላለማዊ እረፍት ውስጥ ማስገባት እና ከዚህ አንጻር ስናየው ብዙ ነገር ማንሳት እንችላለን ማለት ነው። እና እግዚአብሔር ሲሰራ የሚያበላሽ የተበላሸውን ለማስተካከል ደግሞ የሚጥር አምላክ ስለሆነ አይደለም። እና እጅግ መልካም ብሎ ያደነቀው የሰው ፍጥረት ከወደቀ በኋላ ግን ወደቀ ብሎ ግን በሰው ነገር ላይ ተስፋ የማይቆርጥ እጅግ አፍቃሪ፣ እጅግ ትሁት፣ እጅግ መልካም የሆነ አምላክ ደግሞም ከኃጢአት በኋላ ሞት መቃብር መግባት የሚገባው የሰው ልጅ ድጋሜ የዘላለም ሞት በኃጢአት ውስጥ ሲገኝ የማይወድ ጌታና አምላክ መሆኑን የሚናገር ነው። እንግዲህ እግዚአብሔር ሐሳቡ ምንድነው ከተባለ በዘላለም መንግስት ውስጥ ሰዎችን ማሳረፍ ነው። እግዚአብሔር የተባረከ ይሁን። አሜን። ክብር ለእግዚአብሔር ይሁን። እንግዲህ ደሬ እግዚአብሔር ይባርክህ። ደሬ እንዳነሳው ሐሳቡ እግዚአብሔር ሰውን ወደ እረፍት የጠራ አምላክ ነው። ፍጥረትን ሁሉ ከፈጠረ በኋላ መጨረሻ የፈጠረው አዳምን ነው እያለን ነው። የሰውን ልጅ ነው። ከዛ አረፈ ነው የሚለው መጽሐፉ። ደግሞ እግዚአብሔር ወደ ስራ የገባው ሰው በኃጢአት ምክንያት ከእረፍት ሲወጣ፣ ሰው በኃጢአት ምክንያት ወደ ዘላለም ጥፋት ሲሆን፣ ሰው ኃጢአተኛ ሲሆን ማለት ነው እና ወደ ስራ ገባ እግዚአብሔር እንደ አዲስ አንድ ብሎ ማለት ነው እና አዳም ወዴት ነህ በሚል ፍለጋውና የእግዚአብሔር ልብ የጠፋው ጋ ነው፣ የእግዚአብሔር ልብ የጠፉት ጋ ነው ማለት እንችላለን። በዚህ ክፍል ላይ ሲነበብ እንዳገኘ ነው ሉቃስ ወንጌላዊው የተለያዩ ሰዎች ለምሳሌ በግ ያለው እረኛ፣ ድሪም ደግሞ የጠፋባት ሴት ምን ያህል ለጠፋባት ነገር ካላት ነገር ይልቅ ዋጋ መስጠቷን ምሳሌ አድርጎ ጌታችን ኢየሱስ ክርስቶስ ስለ ኃጢአተኞች እግዚአብሔር ያለው ልብ ኃጢአተኛ እንደጠፋ ነው ለእግዚአብሔር መዳን ከማያስፈልጋቸው ቤት አሉ ከሚባሉ እንደ በጎችም እንደ ንብረትም የጠፋው ነገር ላይ ሰው ዋጋ ብዙ ጊዜ ይሰጣል እና እግዚአብሔርም ልቡ በአምሳሉ ፈጥሮት ያንን ክብሩን አጥቶ የጠፋው አዳም ጋር ነበር፣ የሰው ልጆች ጋር ነበረ። ምክንያቱም በዚህ ክፍል ላይ ስለ በጉም የጠፋውን በግን አግኝቼዋለሁ ብሎ ያ ባለቤት ካገኘው በኋላ ከእኔ ጋር ደስ ይበላችሁ ይላቸዋል ብሎ እግዚአብሔር ከነሱ ይልቅ ግን የበለጠ በሰዎች ዘንድ የተጣሉ የተገፉ ተቀባይነት የሌላቸው ልክ ጌታችን በዮሐንስም ወንጌላት ይህንን ብዙ ጊዜ ይናገራሉ። ኢየሱስም የመጣበትን ዓላማ የሰው ልጅ የጠፋውን ሊያድን መጥቷል፣ ራሱንም ደግሞ ለብዙዎች ቤዛ ሊሰጥ ነው የመጣው፣ እንዲያገለግሉት አይደለም የመጣው እያለ በተለያየ ጊዜ ተናግሯልና ይሄ ያየንበት የሉቃስም ታሪክ እግዚአብሔር ልቡ ፈቃዱ ሁሉ መውደዱ ፍቅሩ ለኃጢአተኞች እንደሆነ እነሱም በተገኙለት ጊዜ ማለት በንስሐ ሲያገኛቸው ወደ እርሱ ሲመለሱ ምን አይነት ደስታ እንደሚሰማው እነዚህ የጠፋባቸውን ድሪምም በግም ሲፈልጉ መጨረሻ ላይ ባገኟቸው ጊዜ የተሰማቸውን አይነት ደስታ ብቻ ሳይሆን ከመላእክቱ ጋር ሁሉ ያንን ደስታ የሚካፈል መሆኑን ነው የሚነግረን። በእግዚአብሔር መላእክት ፊት እንኳን ሳይቀር ደስታ እንደሚሆን፣ ደስታው በምድር ብቻ አይደለም በሰማይ ነው የሚሆነው። ምድር ላይ የጠፋ የእግዚአብሔር መልክ ነበረ፣ የእግዚአብሔር ክብር ነበረ። እግዚአብሔር ለክብሩ የሰው ልጅ ፈጥሮት ነበረ። ከዚያ ክብር ግን ሰይጣን ደግሞ ፈቀቅ አድርጎት ነበርና የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደው አንድ ልጁን ላከ። ምክንያቱም ጊዜና ዘመን ተቆጥሮለት ነበረ። ያ እባብ ሴቲቱን ያሳተው በእግዚአብሔር መልክ የተፈጠረው ወደ ተፈጠረለት ምድር ከገነት ወጥቶ እንዲባረር
እና ከዛም በኋላ ደግሞ ያ እባብ እንዲረገጥ በሴቲቱ ዘር እንዲሸነፍና ኃይል አልባ እንዲሆን የተቀጠረለት ቀን ነበርና ያ ከሴቲቱ የተወለደው ዘር ነበረ የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ የተገለጠው። እና እግዚአብሔር ዛሬም ቢሆን ኃጢአተኞች ጋር ነው የልቡ ሀሳብ የልቡ ናፍቆት እንዲመለሱ ማለት ንስሐ እንዲገቡ። ንስሐ የማይገባበት ኃጢአት የሌለበት ሰው በዚህ ጊዜስ ማን አለ? በዚህ ዘመን ኃጢአት አልሰራውም የሚል በአንደበቱ በሀሳቡ በልቡ በከንፈሩ በቃላቱ በዓይኑ በሽንገላው ደም ያልፈሰሰበት ምድር የትኛው ነው? እግሮቻቸው ደምን ለማፍሰስ ፈጣኖች የሆኑ ሰዎች በሙሉ የእግዚአብሔር ክብር የጎደላቸው ኃጢአተኞች ናቸውና ይሄ መዳን ያስፈልጋቸዋል። በንስሐ ወደ እግዚአብሔር መመለስና እግዚአብሔር ደግሞ ሲያገኛቸው ደስተኛ ሊሆን ይገባል ማለት ነው። እና የእግዚአብሔርን ቃል ከዘፍጥረት እስከ ራእይ የምንዳስሰው እግዚአብሔር ዛሬም ቢሆን እጆቹ ወደ አመፀኞች፣ እጆቹ ወደማይታዘዙ፣ እጆቹ ወደ ተጨማለቁባቸው ሰዎች እንዲመለሱ ወደ እርሱና ንስሐ እንዲገቡ ነው። ዮሐንስ መጥምቁ ከኢየሱስ በፊት መጥቶ ነበር አይደለም? በዮሐንስ ወንጌል ላይ ጌታ ራሱን የተናገረው ይሄን ትውልድ በምን ልመስለው? ሙሾ አወጣንላችሁ ዜማ ስንል እናንተ አልዘፈናችሁም። ዮሐንስ በዘመኑ መጥቶ ነበረ ንስሐ እንድትገቡ። ሲመጣ ምንድን ነው ያላችሁት? አይ ይሄ ሰው ከሰው የተለየ ነው፣ አይበላም፣ አይጠጣም፣ ማያስበላ ማያስጠጣ ነገር ይዞታል ብላችሁ በእሱ አላመናችሁትም። እንደገና ደግሞ የሰው ልጅ ደግሞ እየበላ እየጠጣ ሲመጣ ከኃጢአተኞች ጋር አብሮ በሊታና ጠጭ የኃጢአተኞች ወዳጅ ዘመድ አላችሁት። ጥበብ ግን በልጆቹ አጸደቀቻል። እና ኢየሱስ ክርስቶስ ዛሬም ኃጢአተኞችን ይወዳል፣ ኃጢአተኞችን ይጠራል፣ ኃጢአተኞችን ይፈልጋል፣ ሊያድናቸው ሞቷል። ይህንን የእግዚአብሔርን ፍቅር ደግሞ ሰዎች በንስሐ ሊቀበሉት ይችላሉ ማለት ነው። ለሁሉም የተሰጠ ስጦታ ነው። እግዚአብሔርን ብንፈልገው እንደ ወገግታ ተዘጋጅቶ እናገኘዋለን። ክብር ለእግዚአብሔር ይሁን። እጅግ የሚደንቅ ቃል ነው። የትኛው ክፍል በልዩነት የእግዚአብሔርን ልብ ይገልጥልናል ብለን ለይተን የምናወጣው የለንም። ከዘፍጥረት እስከ ራእይ ያለውን እያንዳንዱን ብናይ የእግዚአብሔር የዘላለም ሐሳብ፣ የእግዚአብሔር የዘላለም መሻትና የአብ አባታዊ የሆነው ልቡ የጠፋው የሰው ልጅ ጋር የጠፉት ጋር እንደሆነ ነው የሚያሳየንና እግዚአብሔር በኃጢአት ላይ ያለውን አቋም፣ በኃጢአት ላይ ያለውን ከጻድቅ ባህሪው የተነሳ የሚወስደውን ፍርድ አይለውጥም። ትላንትናም ዛሬም ያው እግዚአብሔር ነው። ለኃጢአተኛ ያለው ልብ፣ ለኃጢአተኛ ያለው ፍቅርም ደግሞ በዚያው መጠን ነውና መጽሐፍ ቅዱስ በሚገርሙ ምሳሌዎች፣ በሚገርሙ ትንቢታዊ ቃላቶች፣ በሚገርሙ ትረካዎች፣ በሚገርሙ ንባቦች ውስጥ ያሰፈረው እግዚአብሔር ለሰው ያለው የምህረት ልብ ወይም እግዚአብሔር ለጠፉት ያለው ፍለጋ ነው እና ክብር ለእግዚአብሔር ይሁን። አሜን። እስኪ ተጨማሪ የምታነሱት ሀሳብ ካለ? እሺ፣ እግዚአብሔር ይመስገን። እንግዲህ የእግዚአብሔር አብ ልብ መረዳት ከብዙ ነገር ያድናል፣ ይጠብቃል። እንዲሁም ደግሞ ለብዙ በረከት ለተሻለ በረከትም የሚያደርስ ጉዳይ ነው። እንግዲህ ይህንን ዓለም ስናይ ሰዎች የሚኖሩት ኑሮ በራሱ እግዚአብሔር ስለኔ ያለው ሀሳብ ምን አይነት ነው ብለው የሚገምቱትን አይነት ነው የሚኖሩት። እንደተነሳው እንግዲህ መጽሐፍ ቅዱስ የእግዚአብሔር አብ ልብ ለጠፉት እንደሆነ በብዙ አይነት መንገድ ሲገለጥ ቆይቷል። እኔ ምን እያሰብኩ ነው እንግዲህ የሚመለከቱን ሁሉ በየስፍራው ብዙ ጊዜ ይባላል፣ ግን ዛሬም ልናስተውለው የሚገባ አንድ እውነት አለ። እግዚአብሔር ቅድም ወንድማችን ደሬ እንዳነሳው በድምፁ የሰው ልጅ ሲፈልግ ወዴት ነህ ሲል የጠፋበትን የሰው ልጅ መልሶ የራሱ ለማድረግ ምን ያክል ልቡ ለሰው ልጅ የሚራራና ስስ እንደሆነ አይተናል። ይህንን በክርስቶስ ኢየሱስ መምጣት ደግሞ እግዚአብሔር በይበልጥ ገልጦታል። ከየትኛውም አይነት የመጽሐፍ ቅዱስ ታሪክ በላይ የክርስቶስ ኢየሱስ መምጣት፣ የክርስቶስ ኢየሱስ በመካከላችን መገለጥ የእግዚአብሔር አብ ልብ ለእኛ ምን ያክል እንደሆነ የሚያሳይ ነው። ይህንን ደግሞ በሌላ መንገድ እንረዳው እስኪ። 2 ጴጥሮስ ምዕራፍ 2 ቁጥር 4 ላይ እንዲህ ይላል፣ እግዚአብሔር ኃጢአት ላደረጉ መላእክት ሳይራራላቸው
ወደ ገሃነም ጥሎ በጨለማ ጉድጓድ ለፍርድ ሊጠበቁ አሳልፎ ከሰጣቸው ይላል። ክብር ለእግዚአብሔር ይሁን። አሜን። አሁን እዚህ ክፍል ውስጥ የምናገኘው አንድ እውነት አለ። ልክ እንደ ሰው ልጅ ከሰው ልጅ በፊት በእግዚአብሔር ላይ ያመፀ፣ በእግዚአብሔር መንግስት ላይ የተነሳ፣ በእግዚአብሔር ክብር ላይ የተነሳና የወደቀ አንድ አካል አለ። ወይም ድሮ መልአክ የነበረ አሁን ግን በማሳት የሚታወቅ፣ በሌብነት ህይወትን በመስረቅ በመግደል የሚታወቅ ሰይጣን የምንለው አካል አለ። እግዚአብሔር ይሄንን ሰይጣን ለመፈለግ ምንም አይነት ጉዞ ሲያደርግ አናየው። በጣም በሚገርም መንገድ ግን በዮሐንስ ወንጌል ምዕራፍ 1 ላይ እንደተጠቀሰው መጽሐፍ ቅዱስ ቁጥር 14 ላይ ቃልም ሥጋ ሆነ ጸጋንና እውነትንም ተሞልቶ በእኛ አደረ፣ አንድ ልጅም በአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን ይላል። የእግዚአብሔር ፍለጋ ግን ለሰው ልጅ የእግዚአብሔር የልቡ ሐሳብ ፍቅሩ ለሰው ልጅ ምን ያክል ትልቅ እንደሆነ ይሄ ያስረዳል። ለወደቀው መላእክት እግዚአብሔር እርምጃ ሳይራመድ ወይንም ደግሞ መልሶ ያንን የራሱ ለማድረግና ወደ ድሮ ቦታ ለመመለስ ምንም አይነት እርምጃ ሳያደርግ በዚህ ክፍል ውስጥ ደግሞ በግልጽ እንደምናየው የሰው ልጅ በእግዚአብሔር መንግስት ላይ አምጾ እግዚአብሔርን አልፈልግም ብሎ ኃጢአት አመጽ ነው ይላል መጽሐፍ። በግልጽ መንገድ የእግዚአብሔርን ስጦታ በጎነቱን፣ መልካምነቱን ለሰው ልጅ ያደረገውን ስጦታ ሁሉ ንቆ የጠፋውን የሰው ልጅ ለመፈለግ ከሰማይ እስከ ምድር ድረስ ከእግዚአብሔር ቅድስና የሰው ልጅ ውድቀትና በጣም የረከሰ ህይወት ድረስ እንዴት በፍለጋ እንደመጣ እናያለን። በራሱ የእግዚአብሔር አብ ልብ በኢየሱስ ክርስቶስ መምጣት ለጠፉት ምን ያክል እንደሆነ ይሄ ያሳየናል። ሰው እስከ መሆን ያደረሰ የማይወሰነውን አምላክ እንዲወሰን፣ የማይታየው የማይጨበጠው የማይለካው አምላክ በሰው አይምሮ፣ በሰው አይን፣ በሰው እይታ እንዲጨበጥ፣ እንዲታይ፣ እንዲዳሰስ ሰዎች የሚሰሙት ከሰዎች ጋር አብሮ የሚውል የሚያድር እስኪሆን ድረስ ያደረሰው ይሄ እግዚአብሔር ፍቅር ካልሆነ እግዚአብሔር አብ ለሰው ልጆች በልቦ ያለው መልካምነት ካልሆነ በስተቀር ርህራሄ ካልሆነ በስተቀር ሌላ ምንም ሊሆን አይችልም እና በራሱ ኢየሱስ ክርስቶስ በእኛ መካከል መሆኑ መምጣቱ በሰዎች መካከል ማደሩ ይሄ እግዚአብሔር ለሰው ልጅ ያለውን ለጠፋው ዓለም ያለውን ፍለጋ ለወደቀው ዓለም ያለውን ርህራሄና ምህረት የሚገልጥ ነው። አሁን ወንድማችን በአነሳው ክፍል ውስጥ በመከራና በስደት የነበሩ አማኞች ከመከራው ብዛት የተነሳ የጌታ ቀን እንዲሆን ይመኙ ነበረ። ደግሞም በአንዳንድ ምክንያት መቼ ነው የሚል ናፍቆት ነበረባቸው እና ጌታችን ኢየሱስ ክርስቶስ ወደዚህ ዓለም ከመጣ በኋላ የማዳን ስራውን ፈጽሞ ሄዶ በአብ ቀኝ ነው ያለው። እንደገና ደግሞ ተመልሶ ይመጣል። ሲሄድ እንዳያችሁት እንዲሁ ተመልሶ ይመጣል የተባለ ጌታ አለ። ጌታችን ኢየሱስ ክርስቶስ ለምንድን ነው ታዲያ ቶሎ ተመልሶ ያልመጣው ብንል ይሄ የጴጥሮስ መልእክት የሚያሳየን ሁሉ ወደ ንስሐ እንዲደርሱ ነው እንጂ ስለ ተስፋ ቃሉ የሚዘገይ ሆኖ አይደለም። እግዚአብሔር ማንም እንዳይጠፋ የሚወድ አምላክ እንደሆነ ይሄ ክፍል ይነግረናል። ማንም እንዳይጠፋ ወዶ ስለኛ እየታገሰ ነው። ሰዎች ንስሐ እንዲገቡ የንስሐ ጊዜ እየሰጣቸው ሰው መኖር ሲኖር ለንስሐ ነው እየኖረ ያለው። እድሜን ለንስሐ ነው እግዚአብሔር የሚሰጠው እንጂ ለንስሐ እንኳን እድሜ ተሰጥቷቸው ሳይጠቀሙበት ድንገት የሚሞቱ ሰዎች ስንሰማ ከጎረቤቶቻችን ወይም ከጎናችን ያሉ ሰዎች መሄዳቸው መጠራታቸው ትዝ ይለናል። ግን ተዘጋጅተዋል ወይ እነዛ ሰዎች ለመጠራታቸው? ሁል ጊዜ ተዘጋጅተው በንስሐ በደስታ የሚቀበላቸውን አባት እጆቹን ዘርግተው እንዲቀበል ሰዎች ተዘጋጅተው መኖር ይጠበቅባቸዋል፣ እንደ ኃጢአተኞች ማለት ነው። ይሄ ሀሳብ እግዚአብሔር ሉዓላዊ አምላክ ነው። ደግሞም እግዚአብሔርን እናምነዋለን፣ አንጠረጥረውም። ለተስፋ ቃሉ እግዚአብሔር ታማኝ አምላክ ነው። ከሰው መዳን ጋር በተያያዘ ሰዎችን ለማዳን አለኝ የሚለውን ኃይሉን የተጠቀመው ልጁን ነው። እልካለሁ አለ፣ ላከ ማለት ነው። ጌታም መጣ። የእግዚአብሔርን የተስፋ ቃል በነቢያት የተነገረውን ለአዳም የተነገረውን ሁሉ በመስቀል ላይ ለመፈጸም እንኳ እግዚአብሔር ታምኗል ማለት ነው። ዛሬ የምናስበውን ይሄንን በዓል የመንፈስ ቅዱስን መውረድ በዓለ ጰራቅሊጦስ ወይም ጴንጤቆስጤን መንፈስ ቅዱስ መንፈሴን እልካለሁ አለ ጌታ፣ ላከ፣ አንጠረጥረውም። እመጣለሁ ያለ ጌታ ይመጣል።
ስለ ተስፋ ቃሉ ጌታን አንጠረጥረው። ደግሞም እግዚአብሔር ሉዓላዊ አምላክ ነው፣ ለምን እንዲህ አደረክ አይባልም። ግን እግዚአብሔር ለቃሉ ታማኝ አምላክ ነው። እመጣለሁ ያለው ለአንዳንዶች የዘገየ የሚመስላቸው ቢዘገይ እንኳ የሚለው አያችሁ ከሰው መዳን ጋር በተያያዘ ነው፣ ከጠፉት መገኘት ጋር በተያያዘ ነው ማለት ነውና ይሄ ክፍል እግዚአብሔር ወዶ ይታገሳል። የሚታገስበት ምንም ምክንያት ደግሞ የተስፋ ቃሉን ለመፈጸም ታማኝ ነው ያደርገዋል። ግን ይታገሳል። የሚታገሰው ሰዎች ሁሉ እንዲድኑ ነው፣ ወደ ንስሐ እንዲመጡ ነው የሚለው በጣም ልብ የሚገዛ በእውነት መጽሐፍ እንዳለው ታስበው ዘንድ ሰው ምንድን ነው፣ ትጎበኘው ዘንድ የሰው ልጅ ምንድን ነው እንዳለው በጣም እጅግ ለሰው ያለውን የርኅራሄ ልብ ለጠፉት ያለውን ፍለጋ እግዚአብሔርን በደንብ ገልጦ ያሳየናል ማለት ነው።